ልጥ ማለት ይሄ ነው። ይሄ እጽዋት ማለት ነው። ይሄ እጽዋት ይሄው ይሄ እጽዋት እዚህ ጋር ትንሽ እጽዋቱ በጣም ለስላሳ ነው፣ ግን ቶሎ የመጠውለግ ባህሪ ያለው ይሄው እንግዲህ ይሄን ይመስላል። ልጥ ማለት ይሄ ነው። ይሄን ይመስላል። እንግዲህ በእጄ እየከለልኩ እንትን እንዳላችሁ በፎቶ ደግሞ ጥርት ባለ መልኩ ይሄኛው ትንሽ ጠውለግ ስላለ ነው። እና እንግዲህ አንዱ ዋናው ኪንታሮት በጣም አስቸግሮና አሞን የምንሄድበት አተን ከተቸገረ ኪንታሮትን በቃ ህመሙን በዘላቂነት የሰገራ ድርቀትን በዘላቂነት የሚያድነን ይሄ እጽዋት ነው። ይሄን እጽዋት ምን እናደርጋለን? ይሄኛውን ፓርት እቺኛውን ፓርት ብቻ እቺን እዚህ ጋር የምትታየውን ፓርት እንደዚህ ያው እንግዲህ ኪንታሮትን በዚህ እጽዋት እንትን ለማለት ይሄኛውን ፓርት ብቻ እንደዚህ እንቀነጥሰውና በርከት አድርገን ቢያንስ እንደዚህ አንድ እፍኝ የምትሞላ ነገር እናዘጋጃለን። ከዛ ምናልባት ታማሚው በቅርብ ከሌለ የሚላክ ከሆነ እርጥቡን ተወቅጦ በእንደዚህ አይነት ፕላስቲክ ይላካል። እንደዚህ በእንደዚህ አይነት ፕላስቲክ አሁን አገር ውስጥ ላለ ሰው ማለት ነው በዚህ ውስጥ እንደዚህ ተከቶ ይላካል። ምናልባት ደብል ላስቲክ ማሰር ጥሩ ነው ለሴፍቲ። ሩቅ ቦታ ከሆነ ምናልባት ይሄን እጽዋት ማያገኝበት ቦታ ላለ ሰው ከሆነ የሚላከው ፍሬሹን ተቆርጦ ተወቅጦ ይላካል። ለሁለት ጊዜ ለሶስት ጊዜ እንዲሆነው ታስቦ ማለት ነው። ግን እቤት ውስጥ ከሆነ ተቀቅሎ ነው የሚጠቀመው አንድ ሰው። በጣም ህመም ላይ ካለ ልጆቻችን ማታ ማታ ሲተኙ ካካቸው እየደረቀ